ኦንላይን ስራዎችን ሰርተን ገንዘቦችን ለመቀበል ከሚያስፈልጉ ዋና የፔመንት ሜቶዶች ማለት አንደኛው ፔፓል ነው እና አብዛኛው ሰው ፔፓል አካውንት ለመክፈት ይሞክራል፣ ነገር ግን ፌል ያደርግበታል ወይም ደግሞ በኢትዮጵያ ስልክ ቁጥር አልሰራ ይለዋል። እና በዛሬ ቪዲዮ በቀላሉ እንዴት አድርጋችሁ ፔፓል አካውንት መክፈት እንደምችሉ አንድ ባንድ አሳያችኋለሁ። ወደፊት ኦንላይን ስራዎችን ሰርታችሁ ገንዘቦችን ለማውጣት ሊያስፈልጋችሁ ስለሚችል ሁላችሁም እስከ ፕሮግራሙ ፍጻሜ ድረስ በመከታተል በቀላሉ በኢትዮጵያ ስልክ ቁጥር ፔፓል አካውንት መክፈት ትችላላችሁ። ወደ ፕሮግራሙ ከማለፋችን በፊት ግን ሁላችሁም የቪዲዮ ላይክ አድርጋችሁ መጀመራችሁ እንዳረሱ፣ እንደዚሁም ሰብስክራይብ በማድረግ ቴክኖሎጂና ክሪፕቶ ነክ መረጃዎችን በየዕለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን እና የማሳያችሁን ስቴፕ በደንብ አድርጋችሁ መከታተላችሁ እንዳረሱ። በመጀመሪያ ቀጥታ ወደ ክሮም ብራውዘራችሁ በመግባት ፔፓል ብላችሁ ሰርች ታደርጋላችሁ። ልክ እንደዚህ ፔፓል ብላችሁ ሰርች ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችሁ። ከነዚህ ማል እዚች ጋር ፔፓል ኢቲ ምትላለች። በቀላሉ በኢትዮጵያ ለመክፈት የሚያስችለን ኦፕሽን ነው። ሶ ፔፓል ኢቲ ምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ቀጥታ ልክ እንደዛ አይነት ፔጅ ይከፈትላችኋል። በመቀጠል እንዴት አድርገን ሳይን አፕ ማድረግ እንደምችል ስቴፕ ባይ ስቴፕ አሳያችኋለሁ። ወደታች ወረድ በምትሉበት ጊዜ መጨረሻ ላይ ጌት ስታርትድ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛም መቅጠል እዚህ ጋር ልክ እንደዚህ ኢሜይላችሁ ልታስገቡ ይጠይቃችኋል እና እዚህ ጋር ጥንቃቄ ማድረግ አለባችሁ። እሱም ምንድነው ከዚህ በፊት ፔፓል አካውንት ለመክፈት የሞከራችሁበትን ኢሜይል አካውንት በፍጹም ማስገባት የለባችሁም። ካስገባችሁ ከአንዳንድ ነው ፌል የሚያደርግባችሁ። ስለዚህ ከዚህ በፊት ፔፓል አካውንት ለመክፈት ያልሞከራችሁበትን ነው እዚህ ጋር ኢሜይል አካውንት መጠቀም ያለባችሁ ማለት ነው። እንደዚሁም ደግሞ በደንብ አክቲቭ ሆናችሁ የምትጠቀሙበትም ኢሜይል ቢሆን ተመራጭ ነው። ሶ እዚህ ጋር ትመጡና ኢሜይላችሁን ታስገባላችሁ ማለት ነው። ልክ እንደዚህ ካስገባችሁ በኋላ ከታች ኔክስት የምትሏን አንድ ጊዜ ትጫናላችሁ። በመቀጠል ስልክ ቁጥር የምታስገቡበትን ኦፕሽን ልክ እንደዚህ ያመጣላችኋል። +251 ብሎ ነው የሚጀምረው። ያው በሎኬሽን አማካኝነት ያላችሁበትን ቦታ ስለሚያውቅ እዚህ ጋር +251 ብሎ ይጀምራል እና እዚህ ጋርም የምታስገቡትን ስልክ ቁጥር መጠቀቅ አለባችሁ። ከዚህ በፊት ፔፓል አካውንት ለመክፈት የሞከራችሁበትን መሆን የለበትም። ሶ እዚህ ጋር ትመጡና ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን አስገብታችሁ ከጨረሳችሁ በኋላ ከታች ኔክስት የምትሏን ትጫናላችሁ። ከዛ በመቀጠል ፓስወርድ እዚህ ጋር ክሬት ታደርጋላችሁ እና ክሬት የምታደርጉ ፓስወርድ ከ8 በላይ መሆን አለበት። እንደዚሁም ደግሞ ሌተሮች፣ ነምበሮች እና ሲምቦሎችን ማካተት አለበት ማለት ነው። ሶ እዚህ ጋር ትመጡና ምን ታደርጋላችሁ ክሬት ታደርጋላችሁ ማለት ነው። ስለዚህ ጋር የማረሱትን ፓስወርድ ታስገባላችሁ። ካስገባችሁ በኋላ ሁለቱም መስፈርቶች ካሟላ ልክ እንደዚህ በአረንጓዴ ራይት ያደርግላችኋል። ከዛ መቀጠል ከታች ኔክስት የምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። በመቀጠል እዚህ ጋር ደግሞ ፐርሰናል ኢንፎ የምታስገቡበትን ቦታ ያመጣላችኋል። እዚህ ጋር ናሽናሊቲ ብሎ ራሱ ኢትዮጵያ ብሎ ያስገባል። በመቀጠል ፈርስት ኔም፣ ላስት ኔም እና ዴት ኦፍ በርዝ ታስገባላችሁ እና ፈርስት ኔም የሚለው ቦታ ላይ የእናንተን ትክክለኛ ስም ታስገባላችሁ እና እዚህ ጋር የምታስገቡት ስም ፓስፖርታችሁ ጋር ወይም ከናሽናል አይዲያችሁ ጋር ቢመሳሰል አሪፍ ነው። ምክንያቱም ወደፊት ቬሪፋይ አድርጉ ምናምን ሊላችሁ ስለሚችል ስማችሁ ተመሳሳይ መሆን ስላለበት እዚህ ጋር የምታስገቡትን ስም መጠቀቅ አለባችሁ። የስፔሊንግ ኢረር ምናምን እንዳይኖረው እና ልክ እንደዚህ አድርጋችሁ ፈርስት ኔም እና ላስት ኔማችሁን ካስገባችሁ በኋላ ዴት ኦፍ በርዝ ላይ ደግሞ መጀመሪያ ላይ የተወለዳችሁበትን ቀን ከዛ ወርና ከዛ ዓመተ ምህረታችሁን ታስገባላችሁ ማለት ነው። ልክ እንደዚህ አድርጋችሁ የእናንተን ኢንፎርሜሽን አስገብታችሁ ከጨረሳችሁ በኋላ ከታች ኔክስት የምትሏን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር አድሬስ ላይን እና አድሬስ ላይን ቱ ላይ የምታስገቡት ስም ነገር አለ። ሶ የመጀመሪያው ላይ የምታስገቡት እናንተ የምትገኙበትን ትክክለኛ አድሬሳችሁን እዚህ ጋር ታስገባላችሁ። ሶ እዚህ ጋር ልክ እንደዚህ አድርጋችሁ ስታስገቡ ያላችሁበትን አድሬስ የሚገልጽ እዚህ ጋር ልክ እንደዚህ ያመጣላችሁ። እሱን አንድ ጊዜ ክሊክ አድርጋችሁ ትመርጣላችሁ። ከዛ በመቀጠል ሁለተኛ ላይም አድሬስ ላይን ቱ ይላል። እሱ ደግሞ የምትገኙበትን ቦታ ወይም ደግሞ ሰፈራችሁ ምናምን ደግሞ እዚህ ጋር ታስገባላችሁ ማለት ነው። ልክ እንደዚህ አድርጋችሁ አድሬሳችሁን ካስገባችሁ በኋላ ወረድ ስሉ እዚህ ጋር ቼክ ቦክስ አለች። መስማማታችሁን ለመግለጽ እችኛዋ ቼክ ቦክስ ኦን ታረጋላችሁ። በመቀጠል ከታች አግሪ ኤንድ ክሬት አካውንት የሚለውን አንድ ጊዜ ክሊክ ታረጋላችሁ። ከዛ በመቀጠል እዚህ ጋር በመጀመሪያ ምድር የምታደርጉት ይላችኋል። የመጀመሪያው ሾፕ ለማድረግ ነው። ሁለተኛው ደግሞ ገንዘቦችን ለመላክ ነው ይላችኋል። ሶ ይህን ነገር በኋላ ቀስ ብላችሁ ስለምትደርሱ እዚህ ኖት ነው የምትለዋን አንድ ጊዜ ክሊክ እናረጋታለን። ከዛ በመቀጠል ልክ እንደዚህ ያመጣላችሁ። ይህንንም በኋላ ስለማሳያችሁ ኖት ነው የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ቀጥታ በምትዩት መልኩ ወደ ፔፓል አካውንታችሁ ልክ እንደዚህ ያስገባችኋል። አሁን አካውንት ክሬት አድርገን ጨርሰናል። ሶ ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? ማሟላት ያለባችሁ 4 ነገሮች አሉ። እዚህ ጋር ሁለተኛ ላይ ሴት አፕ ዩር አካውንት የምትላለች እሱን ክሊክ ታደርጋላችሁ እና ቅድም ያለፍናቸውን ነገሮች እዚህ ጋር ታገኛላችሁ። እሱም ምንድነው? ለምሳሌ አንደኛው እዚህ ጋር ሊንክ ዩር ካርድስ ይላል። ያላችሁ ማስተር ካርድ
ሊሆን ይችላል ወይም ደግሞ ሌሎች ኢንተርናሽናል ካርዶችን ተጠቅማችሁ ሊንክ ማድረግ አለባችሁ። ይህ አንደኛው መስፈርት። ሁላችሁም ባይቢት ማስተር ካርድ ይኖራችኋል ብዬ አስባለሁ። ያው ለማውጣትም ቀላል የሆነው ባይቢት ማስተር ካርድ ነው። እስካሁን ግን ባይቢት ማስተር ካርድ ከሌላችሁ ሊንኩን ከታች ዲስክሪፕሽን ላይ ያስቀምጥላችኋል። እሱን ተመልክታችሁ ማውጣት ትችላላችሁ ማለት እና የመጀመሪያው ምንድነው ኮንፊርም ዩር ኢሜይል ነው። በኢሜይላችሁ ኮንፊርም ማድረግ አለባችሁ። ስለዚህ ምን ታደርጋላችሁ? እሱን አንድ ጊዜ ክሊክ ታደርጋላችሁ፣ ኮንፊርም ዩር ኢሜይል የሚለውን። በመቀጠል ሴንድ ኢሜይል ምትሏን ክሊክ ታደርጋላችሁ። ከዛ በመቀጠል ወደ ኢሜይላችሁ ኮንፊርም የምታደርጉበትን ሜሴጅ ልክላችኋል እና ቀስታ ወደ ኢሜይላችሁ ስገቡ እዚህ ጋር በምታዩት መልኩ ተልኮላችኋል። እሱን አንድ ጊዜ ክሊክ አድርጋችሁ ወደ ሜሴጅ ውስጥ ትገባላችሁ። ከዛ በመቀጠል ወደ ውስጥ እንደገባችሁ እዚህ ጋር ክሊክ ቱ አክቲቭ ዩር አካውንት የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ቀጥታ ብራውዝ አድርጎ ልክ እንደዚህ ያመጣላችኋል እና እዚህ ጋር ቅድም ያስገባችሁትን ፓስወርድ ታስገባላችሁ። ክሬት በምታደርጉበት ጊዜ ያስገባችሁ ፓስወርድ አለ አይደለ? እሱን እዚህ ጋር ልክ እንደዚህ አድርጋችሁ ታስገባላችሁ። ማን ነው ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ሎጊን የምትሏን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ሎጊን ለማድረግ እዚህ ጋር ሌሎች ኦፕሽኖችን ያመጣላችኋል። በፌስ በፒን ወይም ደግሞ በአሻራችሁ ሎጊን ማድረግ ትፈልጋላችሁ ይላችኋል። እናንተ እዚህ ጋር የምትፈልጉትን አማራጭ መምረጥ ትችላላችሁ። እኔ ዝም ብዬ አሻራውን መረጥኩኝ። እናንተ የተመቻችሁን መምረጥ ትችላላችሁ። ከመረጣችሁ በኋላ ከታች ኮንቲኒው የምትሏን ትጫናላችሁ። ከዛ በመቀጠል ፕሮሰስ ያደርግና በምትወት መልኩ ዩር ኢሜል ሃዝ ቢን ኮንፊርምድ ይላችኋል ማለት ነው። አሁን ኮንፊርም አድርገን ጨርሰናል። ቀጥታ ወደ ብራውዘራችን እንመለስና ምናደርጋለን? ሪፍሬሽ እናደርገዋለን ማለት ነው። ወደ ብራውዘራችሁ ትመለሳላችሁ። ከተመለሳችሁ በኋላ ምን ታደርጋላችሁ? ሪፍሬሽ ልክ እንደዚህ ታደርጉታላችሁ ማለት ነው። ከዛ በመቀጠል በምታዩት መልኩ የመጀመሪያውን ጨርሰናል። ወደ እሱ በምንገባበት ጊዜ እንደምታዩት ኢሜል ኮንፊርመር የሚለው ራይት ሆኗል ማለት ነው። የመጀመሪያውን ጨርሰናል። ሁለተኛው ደግሞ ሊንክ ዩር ካርድስ ነው የሚለው። ይሄ ምንድነው? ካላችሁ ማስተር ካርድ ጋር ሊንክ ማድረግ ትችላላችሁ ማለት ነው። እንዳልኳችሁ ያው ለማውጣትም ቀላል የሚሆነው እኛ ሀገር ባይቢት ማስተር ካርድ ነው። ባይቢት ማስተር ካርድ ካላችሁ በቀላሉ ሊንክ ታደርጋላችሁ እና ሊንክ ለማድረግ ምንድን ነው የምታደርጉት? ቀጥታ ወደ ባይቢታችሁ ትገባላችሁ። ያው ባይቢት ማስተር ካርድ ያልከፈታችሁ ሰዎች ቀለል ባለ መንገድ እንዴት አድርጋችሁ መክፈት እንደምችሉ ቪዲዮ ስለሰራሁላችሁ ሊንኩን ከታች ዲስክሪፕሽን ስር ታገኛላችሁ። እናንተ የሚጠበቀው ባይቢታችሁን ኬዋይሲ ቬሪፊኬሽን መጨረስ ብቻ ነው። ቀጥታ ወደ ባይቢታችሁ ከገባችሁ በኋላ አሴት የሚለውን ትጫናላችሁ። ባይቢት ማስተር ካርድ ካላችሁ በመቀጠል እዚህ ጋር ማይ ካርድስ የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር የእናንተን ባይቢት ካርድ ልክ እንደዚህ ያመጣላችኋል እና የሚያስፈልጋችሁ ነገር ምንድነው? የመጀመሪያው የባይቢታችሁ ካርድ ነምበር ነው። ካርድ ነምበራችሁን ኮፒ ታደርጋላችሁ። በመቀጠል ኤክስፓየር ዴቱና ሲቪ ነምበር ነው። እነዚህ ነገሮች ኮፒ ታደርጉና እዚህ ጋር ታስገባላችሁ እና መጀመሪያ ላይ ካርድ ነምበሩን እንዳስገባችሁ ወዲያው ዲቴክት አድርጎ ምን ያደርግላችኋል? ማስተር ካርድ እንደሆነ እዚህ ጋር ያመጣላችኋል። ከዛ ኤክስፓየር ዴቱና ሲኩሪቲ ነምበሩ ማለትም ሲቪቪ ነምበሩን ታስገቡና ከታች ሊንክ ካርድ የሚለውን በምትጫኑበት ጊዜ ወዲያውኑ ሊንክ ያደርግላችኋል። ከዛ ሁለተኛውን ታሟላላችሁ ማለት ነው። እኔ ሌላ ፔፓል አካውንቴ ላይ ይሄኛውን ማስተር ካርድ ሊንክ ስላልደረግኩት ነው። ነገር ግን ባሳያችሁ መንገድ በቀላሉ ማሟላት ትችላላችሁ። ሶስተኛው ደግሞ አድ የፕሮፋይል ፒክቸር ነው። ይሄ ቀላል ነው። ገብታችሁ ፕሮፋይል ፒክቸር አድ ማድረግ ነው። እሱን ትጫናላችሁ። ከዛ በመቀጠል አድ ዩር ፎቶ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል የምትፈልጉትን ፕሮፋይል ፒክቸር ክሊክ አድርጋችሁ ትመርጣላችሁ። ከዛ ከላይ ደን የምትለዋን አንድ ጊዜ ክሊክ ታደርጋላችሁ እና ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ዩዝ ዲስ ፎቶ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። ከዛ መቅጠል ሎድ በማድረግ ምን ያደርግላችኋል? ሴቭ ያደርግላችኋል ማለት ነው። ከዛ ልክ እንደ ሴቭ ካደረገላችሁ በኋላ ባክ ብላችሁ ትመለሱና በድጋሚ ሪፍሬሽ ታደርጉታላችሁ። ከዛ በመቀጠል እዚህ ጋር ሴት አፕ ዩር አካውንት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። እንደምታዩት አሁን ፕሮፋይል ፒክቸር አድድ የሚለውን ጨርሰናል። ሊንክ ዩር ካርድስ የሚለውን ቅድም ነግራችኋለሁ። ቀጣዩ ደግሞ ጌት ዘ ፔፓል አፕ ነው። ቀሳ ወደ ፕሌይ ስቶራችሁ ወይም ደግሞ ወደ አፕ ስቶራችሁ ገብታችሁ ፔፓል አፕሊኬሽን ስልካችሁ ላይ ትጭናላችሁ። ፔፓል አፕሊኬሽን በኢትዮጵያ ሎኬሽን ማውረድ ስለማይቻል ቀስታ አፕሊኬሽኑ ፕሌይ ስቶር ላይ ስለማይመጣላችሁ ቪፒኤን መጠቀም አለባችሁ። ስለዚህ በመጀመሪያ የሪሰንትሊ በትናንት ትጫኑና የፕሌይ ስቶር አይከናችሁን አንድ ጊዜ ክሊክ አድርጋችሁ አፕ ፖስት ትገባላችሁ። ከገባችሁ በኋላ ስቶሬጅ የሚለው ውስጥ ትገባላችሁ። እያንዳንዱ ነገር ላሳያችሁ ብዬ ነው እንዳያስቸግራችሁ። ከዛ ስቶሬጅ ውስጥ ከገባችሁ በኋላ ምን ታደርጋላችሁ? ክሊር ዳታ የሚለውን ተጭናችሁ እያንዳንዱ ነገር ክሊክ ታደርጋላችሁ ፕሌይ ስቶርን። ከዛ የምትፈልጉትን ቪፒኤን አብርታችሁ ፕሌይ ስቶር ላይ ገብታችሁ ፔፓላችሁ ሰርች ታደርጉ አፑን ታገኛላችሁ ማለት ነው። ፔፓል አፕሊኬሽን እንዳውረዳችሁ ይሄኛውንም ራይት ያደርግላችኋል እና አሁን ባሳያችሁ መንገዶች አራቱን ነገር እንዳሟላችሁ በቀላሉ ፔፓል አካውንታችሁን
አክሰስ ማድረግ ትችላላችሁ። ከዛ በመቀጠል ቀጥታ ወደ ፔፓል አፕሊኬሽን በመግባት ኢሜይላችሁንና ፓስወርዳችሁን በማስገባት ብቻ በቀላሉ ፔፓል አካውንታችሁን መጠቀም ትችላላችሁ ማለት እና በዚህ መንገድ በቀላሉ በኢትዮጵያ ስልክ ቁጥር ፔፓል አካውንት መክፈት ትችላላችሁ። በቀጣይ ደግሞ እንዴት አድርጋችሁ ፔፓል ላይ ገንዘቦችን መላክ መቀበል እንደምትችሉና እያንዳንዱን ነገር የማሳያችሁ ይሆናል እና በዚህ መንገድ በቀላሉ ሳይን አፕ ማድረግ ትችላላችሁ። የዛሬው ፕሮግራም ይህን ይመስላል። እንደጠቀማችሁ በጣም እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።